እሺ አሁን ደግሞ ከለሪንግ ኩዊዞችን እናያቸዋለን። ከለሪንግ የተለያዩ ኩዊዞች አሉ። የአማርኛ፣ የእንግሊዝኛ፣ የማት፣ የሳይንስ ከለሪንግ፣ ሌተር ፕሮናውንሲንግ። ከዛ ውስጥ ዛሬ እንዴት ነው ከለሪንግ ኩዊዝ የምናየው የሚለውን ያሳያቸዋለሁ። እዚህ ጋር ቶታል ኩዌስችን ያሳያቸዋል። እያንዳንዱ ደቂቃ እያንዳንዱ ጥያቄ ምን ያህል ደቂቃ እንዳለ ምን ያህል ማርክ እንዳለው እና ስንት ደቂቃ እንደሚፈልግ ማለት ነው። አሁን ከለሪንግ ኩዊዝ ነምበር 5ን በምናይበት ስታርት በተን እንነካታለን። ስታርት ስንል እዚህ ጋር ሰከንዶችን ያሳያል የቀረንን ማለት ነው። ደቂቃ ውስጥ ያ ማለት ለአንድ ስዕል ከለር መቀባት ኦልሞስት 10 ደቂቃ 20 ደቂቃ ከሆነ 10 ደቂቃ ውስጥ አባዛው ምክንያቱም አንድ ደቂቃ በሰከንድ ወደ 600 ሰከንድ አለን ማለት ነው። 100 ሰከንድ ድረስ ጊዜ አለን እና ምን አይነት ስዕል ነው? ፋየር ትራክ ነው። ከለር የሚቀባው ሙሉ በሙሉ ብራውን ነው። እዚህ ሙሉ በሙሉ ብራውን ነው መቀባት ያለበት ማለት ነው። እዚህ ጋር እንደሚታየው ታይሙ አለ። ታይሙ እንዳለ ሆኖ እዚህ ጋር ከለሩ ይመረጣል። ከለሩ ይመረጣል። ያ ነው ከለር የሚመረጠው። ያው ብራውዘሩ ይመስለዋል። ያን መጣና ብራውን የሆነውን እንመርጣለን። በጣም ብራውን የሆነውን እዚህ አካባቢ እዚህ ጋር ብራውን ብሎ ያሳያል። ትክክለኛውን የመረጠ ያሳያል። ስለዚህ እዚህ ጋር ብራውን እንዳለ የሚያስፈልጉ ፓርቶች ብራውን እንቀባና ጨርሰዋለን ማለት ነው። አሁን ብራውን ከለር እንዴት እንደሚቀባ እንዴት መቀባት እንዳለበት አሁን ያ እንደዚህ ቀብቶ ማስቀመጥ ማለት ነው። እዚህ ያም እንደዚህ ይቀባል፣ እዚህ ይቀባል። እንዳለ የሚቀቡ ፓርቶች ነገር ክሊክ በማድረግ ብቻ ስዕሉን መቀባት ይቻላል ማለት ነው። ታዩት እዚህ ጋር ሙሉ ልጆች ብራውን የሚለውን ቀለም ምን አይነት ነው የሚለውን እንዲያውቁ ነው። እንደዚህ ከለር መቀባት አሁን አሁን ያው 10 ደቂቃ ስላለ ብራውን 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 ለምሳሌ የምንለው ክፍተት ያለበትን መቀባት ነው። ከነ ጎማው ከለር ብራውን ከለር አለ ተቀባ አሁን አለቀ ማለት ነው። ብራውን ተቀብቷል። 196 ሰከንድ ሰሚት ማለት እንችላለን። ታለቀበታል። ስለዚህ ሰሚት በምንልበት ጊዜ የሚያሳየን ግራ all colors are correct ግራ you color with brown color as per the የብራውን ከለር መቀባት ይችላል። ጨረሰ ማለት ለምንድን ነው በእናትሽ ምህረት እስቲ ሰኪው ሂድን ብለሽ ደግሞ ትይዛለሽ። የጠፋ እና ታዲያ ምን እያየሽ ለምን አትንቀሳቀሽ? ኧረ ሰኪው ሊጠፋብኝ ነው። አብሪው እስኪበራ ነው የምትሰኪው።
በቃ ትዩ እንደነክ እንትኑን ደግሞ ነቀልሽው ኢንተርኔት ያጠፋል አለ ተይው 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 አትንኪው። አሁን የሚቀጥለውን ስዕልም እንደዚሁ እዚህ ጋር አሁን እዚህ ጋር ጥያቄው ምንድነው? ያ ነው ፐርፕል እንዴት ነው የሚቀባው የሚለውን እናያለን ማለት ነው። እዚህ ጋር ፐርፕልን መምረጥ ነው። እዚህ አካባቢ ያለ ብራይት መምረጥ ነው። ብራይቱን ከተመረጠ በኋላ እዚህ ጋር ፐርፕል ይላል 100 ሰከንድ ስላለን እዚህ ውስጥ 20 ሰከንድ ምናል ጊዜ ያለን ማለት ነው። ያው የሚቀባው ፓርት ይሄን ይባል ያ ያን ይባል ይባል አለ ይባል 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 ይሄ እንኳን ውሻውም ትንሽ ስለሆነ ብዙ የሚቀባ ነገር ስለሌለ ሙሉ በሙሉ ተቀባ። እዚህ ጋር ጽሁፉም እንደሚያሳይ ፐርፕል ይላል። ሁሉም የስዕሉ ክፍል የተቀባው ፐርፕል ነው ማለት ነው። ስለዚህ ይሄንን ጨረስን ማለት ነው። አሁን ያ ሰሚት እንለዋለን። እዚህ ጋር ኮንፈርም የሚያደርግ ሜሴጅ ይመጣል። ኦል ከለርስ አር ኮሬክት ኮንግራ ከለር ከለር አስ ፐር ሪኩዌስት ኩዌስችኑን በትክክል ማለት ነው። ሶ መጨረሻ ላይ እዚህ ጋር ቶታል ሪዛልት ያሳያል። ቶታል ኩዌስችን 2 ነበር። ራይት አንሰር 2፣ ሮንግ አንሰር 0 ነው። ስለዚህ አንዱ ጥያቄ 10 ማርክ ስለሚኖሩ 20 ደረሰ ማለት ነው። ኦቨርኦል ስኮር ደግሞ 70 ማለት ነው። ለምሳሌ ዩዘር ማርያም ናት በአጠቃላይ 70 ነጥብ ስለሌለ በትክክል ተመልሷል። ስለዚህ ከለሪንግ ኩዊዝ ይሄ ነው አካሄዱ። ፈተናውም እንደዚህ ነው። የተለያዩ ከለሪንግ ኩዊዝ የተለያየ ጥያቄዎች ብዙ ስዕሎችን የተለያየ ከለሮችን እንዲያውቁበት የሚያደርግ ሜካኒዝም ህጻናቶች ምርጥ የቀለም መማሪያ ሲስተም ነው ማለት ነው። እዚህ ከለሪንግ ያለኝ ቱቶሪያል ይህን ይመስላል። በሚቀጥለው የተለያዩ ሌተር ፕሮናውንሲንግ እና የማትስ፣ የእንግሊዝ፣ የአማርኛ ጥያቄዎችን እንዴት ይሰራሉ የሚለውን በሌላ ቪዲዮ